መቼ እንዴት ተቀባ የሚለው መንፈስ ቅዱስ የማርያምን ሥጋ ከፍሎ ከአካላዊ ቃል ጋር ሲያዋህደው የተፈጸመ ድርጊት ነው። መቼ ተቀባ ለሚለው ጥያቄ ታይሚንጉ ደግሞ ሥጋ ከመለኮት ጋር በተዋሃደ ጊዜ መቼ ተቀባ ተብሎ ከተጠየቀ ሥጋ ከመለኮት ጋር በተዋሃደ ጊዜ። የት ተቀባ ለሚል ጥያቄ ደግሞ በድንግል ማርያም ማህፀን ነው። ተቀባ ማለት ባጭሩ ከበረ ማለት ነው። ተቀባ ማለት ባጭሩ ከበረ ነው። ተቀባ ማለት ባጭሩ ከበረ ማለት ነው የሚለውን ሀሳብ በዚህ ልክ ልንይዘው ይገባል። ቅዱስ ቄርሎስ ክርስቶስ ማለት ብሎ ሲናገር ክርስቶስ ማለት ክርስቶስ በዲል ቅቡ ክርስቶስ ማለት የተቀባ ማለት ነው ይላል። ክርስቶስ የሚለው ስም ደግሞ ለሥጋ ብቻ ወይም ለመለኮት ብቻ የሚሰጥ አይደለም። መለኮት ከሥጋ ጋርም ከመለኮት ጋርም ስለተዋህደው ክርስቶስ ስለተባለው ነው እንጂ። እንዲህም ከሆነ መለኮት ከሥጋ ጋር ተዋህዶ ለምን ክርስቶስ ቅቡ ወይም የተቀባ ተባለ የሚል ጥያቄ ካለ እንደኛ ሰው በሆነ ጊዜ እንደ ሰው ተቀባ፣ ከበረ ተባለ ይላል ቅዱስ ቄርሎስ። ሰው ባይሆን ክርስቶስ አይባልም ነበር ለማለት ነው። ስለዚህ ቀባው ማለት መለኮት ከሥጋ ጋር ተዋህደ፣ ከበረ፣ ከፍ አለ ማለት። ዳግመኛም ቅዱስ ቄርሎስ መላእክትን የፈጠረ ዙፋን ያለው ጌታ ተቀባ፣ ከበረ ተባለ። ልቦናችንን ስለ እርሱ መርምሮ የማይደርስበት የእርሱን ነገር ምን እንላለን? ይህም ይላል። ይህም መልእክት እጅግ በጣም ጠቃሚ መልእክት ነው። የሰው አይኖ የማይደርስበት ሚስጥረ ሥጋዌን አድንቆ ማለት ሲገባ ልብ ወለድ ትርጓሜ እየፈጠሩ ወደማይወጡበት ክህደት ገደል መግባት እንጂ ጎጂ መሆኑን መገንዘብ ያስፈልጋል። ስለዚህ ተቀባ የተባለው ስለ ተዋህዶ እየተነገረ አምላክ ሰው ስለመሆኑ እየተናገረ እንደሆነ ግልጽ አድርጎ ያስቀምጥልናል ማለት ያስቀምጥልናል። ስለዚህ በአጭሩ ክርስቶስ ማለት ቅቡ የተቀባ። በመቀባት ዙሪያ ላይ ማን ተሳትፏል? መለኮት ጋድሄድ። ዮሐንስ አፈወርቅ በድርሳኑ እንደሆነ ልናውቀው ይገባል። መለኮትን ማንም ሊቀባው ሊያከብረው ከፍ ሊያደርገው የሚችል የለምና ምን ከፍ ሊያደርገው የሚችል የለም። the Godhead is not anointed but the manhood። ድርሳን ዘቅዱስ ዮሐንስ አፈወርቅ ሶስተኛው ድርሳን ላይ ሆሚሊዮስ ሴንጃን ክርስታዛም በዕብራውያን መልእክቱ ሶስተኛው ድርሳን ላይ ተቀባ የሚለው ለመለኮት ሳይሆን ስለ ሰውነቱ እየተናገረ እንደሆነ ግልጽ ነው። ስለ ሰውነቱ ከተናገረ ተቀባ ማለት ከበረ። ልክ ነገስታት ሲቀቡ መክበርን እንደሚያሳየው የዛ ምሳሌ ሆኖ ክርስቶስ ተቀባ ቢባል ቅቡ ቢባል ሥጋው ከፍ ማለቱ መክበሩን የሚያሳይ። ለዚህ ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ሀሳብ በቂ ነው። ስልጣን በሰማይና በምድር ተሰጠኝ ብሎ ጌታ ሲናገር ቀድሞ ስልጣን አልነበረውም ወይ? በክሩን ወደ ዓለም ሲያገባ መላእክቱ ለእርሱ ይስገዱ ይላል። ይስገዱ ሲል ወደፊት የሚሆንን ነገር የሚያሳየው። ስለዚህ ቀድሞ ለቃል አይሰገድም ነበር ወይ? ይሰገዳል። ስለዚህ አሁን ግን በክሩን ወደ ዓለም ሲያገባ ማለት በክሩን ወደ ዓለም ገባ ማለት በሥጋ ተገለጠ። ስለ ሰውነቱ እየተናገረ ሰው ሆኖ ስለመታየቱ ስለመምጣቱ በክሩን ወደ ዓለም ሲያገባ ማለት እግዚአብሔር ከዘመን መጨረሻ ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ እንዲል ገላትያ 4:4 ላይ በክሩን ወደ ዓለም አገባ ሲባል ይህንን ነው። ከዚህ አንጻር ልንመለከተው ይገባል። ተቀባ የሚለው ከበረ፣ ከፍ አለ። ሥጋ አምላክነትን ገንዘብ አደረገ። የባህሪ አምላክነትን በተዋህዶ የራሱ ገንዘብ አደረገ። ስለዚህ እኛ ተቀቢ